ትተህ የምታልፈውን ነገር አስተውለሃልን? ስላንተ ከአላህ በስተቀር ማንም የማያውቀው መልካም ወይም ክፉ ምስጢር ይኖርሃል። በገሃዱ ግን አንዳንዶች ዘንድ ቅዱስ፣ ሌሎች ዘንድ ደግሞ እርኩስ ሰው ተደርገህ ልትታሰብ ትችላለህ። ነገር ግን ከማንም በላይ ስለ ማንነትህ አንተ በተሻለ ታውቃለህ። ራስህን ስለማወቅህም አላህ ዐዘ ወጀል ሲገልጽ بل الإنسان على نفسه بصيرة ولو ألقى معاذيره በእርግጥም ሰው በነፍሱ ላይ አስረጂ ነው ብሏል። ስለዚህም የሰዎች ሙገሳ አይሸንግልህ፣ ወቀሳና ስም ማጥፋትም ስሜትህን አይጉዳው። ይኸውልህ ከጌታ ጋር ያለህ ግንኙነት ስላንተ ማንም የማያውቀው ምስጢር ነውና። በዱንያም ሆነ በአኺራ ደስተኛ ለመሆን ከፈለግ ከጌታህ ጋር ያለህ ትስስር ያማረ ይሆን ዘንድ ጥረት አድርግ። የአላህን ውዴታ ማግኘት ከቻልክ እውነትም ደስተኛና የተረጋጋህ ነህና። በዱንያ ላይ ያለው ጀነትስ ይህ መሆኑን አልሰማህምን? የአኺራዋን ጀነት ለማግኘት ደግሞ የዱንያዋን ጀነት ማግኘት ግድ ይለናል። አንዳንድ ሰለፎች ስለዚህ የዱንያ ላይ ጀነት ሲናገሩ እኛ ያለንበት ደስታና የልብ መረጋጋት ንጉሶችና ልዑሎች ቢያውቁ ኖሮ ለራሳቸው ሊያደርጓት በሰይፍ በተፋለሙን ነበር ብለዋል። አዎን እንዴትስ አያፋልምም? ያፋልማል እንጂ። ጌታችንም የዚሁ ምስጢር الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب እነዚያ ያመኑ ልቦቻቸው አላህን በማውሳት የሚረጉ ናቸው። ንቁ፣ አላህን በማውሳት ልቦች ይረካሉና በማለት ገልጾልናል። እንዲሁም የአላህን ትእዛዝ ስትፈጽም አላህን በኢኽላስ ለመታዘዝና በፍጹምነት ልታመልከው እንጂ ጥረትህ ለመገላገል እንዳይሆን። ጥራት የተገባው አምላካችን አላህ ካንተ ኢባዳ የተብቃቃ አምላክ ነውና ያንተ አምልኮ ለአላህ የሚጨምርለት ነገር የለም። ነገር ግን ጌታህ ማምለክህ ላንተ በእጅጉ ያስፈልግሃልና ጥረት አድርገህ ተገዛው። ግዴታ የሆነብህን ኢባዳ ከመፈጸም የበለጠም ወደ አላህ የሚያቃርብህ ነገር እንደሌለ እወቅ። ግዴታ ያልሆነብህም ኢባዳ ስትፈጽም ትርፍ ነገር እንደሰራህ በማሰብ እንዳትመጻደቅ። ይልቅ በኢባዳህ ላይ ዘወትር ወደ አላህ መቃረብህን ብቻ ከጅልበት። ከዚሁ ጎን ለጎን መልካም ሥራህ ተቀባይነት ይኖረው ዘንድ ኢኽላስ መስፈርት ነውና አስተውል። እንደምታውቀው ሰዎች ልባቸው ይቀያየራል። ዛሬ የወደደህ ልብ ነገ ሊጠላህ ይችላል። አላህ ከወደደህ ግን የሰዎች ውዴታ ይለግስሃልና አላህን ቅር አሰኝተህ የሰዎችን ውዴታ ማግኘት ያንተ ግብ እንዳይሆን፣ ስለሆነም አንተ እንደፈለግከው ሳይሆን በአላህ እንደታዘዝከው ቀጥ በል። አላህ ለብቻ ይተሳሰብሃልና። ለሰዎች ስትል ከዓቂዳና ከመሠረታዊ አካሄድህ እንዳትሸራተት። አላህ ያሞገሳቸው ሙእሚኖች ዋናው ባሕሪያቸው በታዘዙት ላይ ጽኑ መሆናቸው ነውና ይህንኑ ጌታችን ሲገልጽልን አላህ ነው ያሉ። ከዚያም በዚሁ እምነታቸው ላይ የጸኑ ምን ይገጥመኝ ይሆን ብለው ስለሚሄዱበት ዓለም ፍርሃት ሆነ ስጋት የለባቸውም። በዚሁ ዓለም ስትተው ላለፉትም ቤተሰብ ሆነ ንብረታቸው ምንም ይገጥማቸው ይሆን ብለው ሐዘን ውስጥ አይገቡም። እነዚያ የገነት ጓዶች ናቸውና በእርሷ ውስጥ ዘውታሪ ሲሆኑ በዚያ የሰሩት በነበሩት መልካም ተግባር ምክንያት ታላቅ ምንዳ ይመነዳሉ ብለዋል። ሌላው ልትረሳው የማይገባ ጉዳይ ነፍስህ ደካማ ናትና ሁሌም ክልክል ነገሮችን ለመዳፈር ትቸኩላለች። ስለዚህ ሐራምን በማግራራት የሚፈቀድልህን ቢሆን ኖሮ እንኳ ሐራምነቱን ልቦናህ ያውቃልና ራስህ አትሸንግል። ሐራም የሆነን ነገር ሁሌም የሰው
ሐራም የሆነን ነገር ሁሉም ሰው ቢሰራው እንኳ ሐራም ነውና አይቀየርም። ለማንኛውም ከአላህ በቀር ማንም የማያውቃቸው መልካም ሥራዎች ይኑሩህ ከሰዎች እይታ ሲሰወሩ ወንጀሎችን መዳፈር ከአላህ የሚያርቅ የጥፋት አዘቀት እንደሆነ ሁሉ በድብቅ የምትሰራቸው መልካም ተግባራቶችህም ታላቅ ደረጃን አጎናጽፈውህ ከአላህ ወዳጆች ሊያደርጉህ ይችላሉና። ሌላው ጥቆማዬ አላህ ተውበት ያደረጉ ባሮቹን ይወዳልና ሁሌም ራስህን ገምግም የሚል ነው። ምናልባት ከአላህ መራቅህ እና ወንጀልነትህ ቢረብሽህ እንኳ ይህ ባህሪ የኢማን ምልክት መሆኑን አትዘንጋ። አደራህ ተስፋ እንዳትቆርጥ። ተስፋ ማስቆረጥ ጠንካራው የሰይጣን ወጥመድ ነውና። እንደሚታወቀው ጀነት እጅግ ታላቅ ጸጋ ነውና መስዋዕትነት ይፈልጋል። በዚህ የፈተና ዘመን ደግሞ በሐቅ ጎዳና ላይ መጽናት ፍም እሳት እንደመጨበጥ ያህል ከባድ ነገር ነው። ቢሆንም ግን ጽናትና ቁርጠኝነት ካለና ከጌታችንም እገዛ ከመጠየቅ መንገዱን ሁሉ ያገራልናል። በዱዓ ላይም ጠንክር። አላህ እርሱ ከሚወደውና በእርሱ ከሚወዱትም